ጋምቤላ የባሮ ምድር የኢትዮጵያን የምግብ ሉዓላዊነት ተስፋ የሰነቀ ሰፊ ያልተነካ አረንጓዴ እምቅ አቅም ነገር ግን እምቅ አቅም ብቻውን ህዝብን አይመግብም። በተስፋውና በምርቱ መካከል ተግዳሮቶች አሉ። የመሰረተ ልማት፣ የቴክኖሎጂ፣ የገበያ ትስስርና የተፈጥሮ ፈተናዎች። ክፍተት ያለ እንደሆነ ለመገምገም ጥንካሬም ካለ ተጠናክሮ እንዲቀጥል አቅጣጫ ለማመላከት እውነታውን ከወረቀት ሪፖርት ባሻገር ለማየት የህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ወደዚህ ሰፊ ለም ምድር አቅንቷል። ይህ ጉብኝት ብቻ አይደለም፣ የክትትልና ቁጥጥር የድጋፍ ተልዕኮም ጭምር ነው። በህዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ የጋምቤላ ክልል የእርሻና ተፈጥሮ ሀብት እንዲሁም የእንስሳትና ዓሳ ሀብት ልማት ዘርፍ ሪፖርት ከቀረበለት በኋላ በአኝዋክ በኒዌርና በማጃንግ ዞኖች በመገኘት በክልሉ ያለውን ሁለንተናዊ የግብርና እንቅስቃሴ ለመመልከት ያለመ ሰፋ ያለ የመስክ ምልከታ አካሂዷል። ቋሚ ኮሚቴው የመጀመሪያ የመስክ ምልከታ ትኩረቱን ያደረገው የተንጣለለውን የባሮ ወንዝ ዳርቻዎችን በመከተል ወደ ሞቃቱና ሜዳማ መልክዓ ምድር ባለቤቱ ወደ ኒዌር ዞን በማቅናት ነበር። በዚህም በአካባቢው የሚገኙትን የእንስሳት አርቢዎችና የወተት ማቀነባበሪያን ጎብኝቷል። በክልሉ ትልቅ የግብርና እምቅ አቅም መኖሩን የጠቆመው ቋሚ ኮሚቴው ይህንን ዕድል በመጠቀም በተለይ በእንስሳት መኖ ልማት ላይ በከፍተኛ ትኩረት ከተሰራ ክልሉ ከራሱ ፍላጎት ባለፈ ለሌሎች ክልሎችም ምርት ማቅረብ የሚችል አቅም እንዳለው አመላክቷል። የቋሚ ኮሚቴው የመስክ ምልከታው የቡድን መሪ የተከበሩ ወይዘሮ ለጢፋ አባተማም አርሶ አደሩ በባህላዊ መንገድ በሽታን የመከላከል ልምዱን ጨምሮ በእንስሳት አስተዳደር በበሽታ መከላከልና ምርታማነትን ለማሻሻል እያደረገ ያለውን ጥረት የተሻለ እንደሆነ አስረድተዋል። አርሶ አደሩ በባህላዊ መንገድ በሎካል ብሪድ በሽታን የመከላከል ባህሉን ጨምሮ በስፋት በእንስሳት ላይ እየሰራ ያለበት አጋጣሚ ጥሩ መሆኑን የእንስሳት ማኔጅመንቱ የበሽታ መከላከሉ ምርታማነት ማሻሻል ላይ በአርሶ አደሩ ጥረት የተሰሩ ስራዎች የተሻሉ መሆኑን የገበያ ትስስር ችግራቸው እንዲፈታላቸው ጠይቋል። የምርታማነት ማሻሻል ጥያቄ ቀርበዋል። የተሻሻሉ ዝርያ እንዲቀርብላቸው የኢምብሪድ ችግር አለ የሚል በዚህ በወጣቶቹም ተነስተዋልና በዚህ ረገድ ደግሞ የክልሉ አመራር ይህን ችግር በሙያ ድጋፍ እንዲያግዝ ጎናቸው እንዲቆም ጠይቀዋል። እንደ ቋሚ ኮሚቴው ምልከታ ይህ አካባቢ ያለው እምቅ አቅም ኢትዮጵያን ምርትን በገፍ በማምረት በዓለም ገበያ ለመሳተፍ እያደረገች ላለችው ጥረት ትልቅ ድጋፍ ይሆናል። ባየነው ልክ ትልቅ ያልተነካ ሪሶርስ ያለበት ያልታረሰ ሪሶርስ ያለበት ይሄ ደግሞ ትልቅ የአገሪቱ ኦፖርቹኒቲ ሊሆን ይችላል። ኢትዮጵያ ምርት በማብዛት የዓለም ገበያ ውስጥ ለመግባት ጥረት እያደረገች ነው ያለችው እና ምርት እና ምርታማነት ከማሳደግ ባሻገር ሌሎች የዓለም ገበያ ክፍተቶችንም የመግባት ኦፖርቹኒቲ ይከፍታል። ይሄ የጋምቤላ ውስጥ ያለው ሪሶርስ የጋምቤላ ክልል የእንስሳትና ዓሳ ሀብት ልማት ቢሮ ምክትል ቢሮ ኃላፊ እንደ ዶክተር ሞክ ያንግ አገላለጽ በክልሉ እስካሁን በርካታ ወጣቶች
በተለያዩ የልማት ስራዎች ተጠቃሚ የሆኑ ሲሆን በፍየልና በከብት እርባታ የሚገኙ የእንስሳት ተዋጽኦችን ለገበያ በማቅረብ አልሚዎች ውጤታማ እየሆኑ ይገኛሉ። ለወጣቶችና ለሴቶች የስራ እድል እንዲፈጠር ጭምር ነው። እስካሁን በርካታ ወጣቶች በልማት ትሩፋት ተጠቃሚ የሆኑበት ሁኔታዎች ነው ያሉ። በፍየሎች እርባታ፣ በከብቶች እርባታ ጭምር እንዲሁም ከእንስሳት አስተዋጽኦዎች የሚያገኙ ምርትና ምርታማት ገበያ በማቅረብ ውጤታማ የሆኑበት ሁኔታዎች አሉ። እንደ ክልል ይህንን ፕሮግራም ሊድ በማድረግ ብዙ ድጋፍ እየተደረገ ነው የምንገኘው። ዶክተር ሞክ ወጣቶች በተሰማሩበት ዘርፍ ውጤታማ እንዲሆኑ እንደ ክልል ወደ ንግድ የመቀየር ኮሜርሻላይዜሽን ስራ ላይ በስፋት ቢሰራ ተጠቃሚነቱን ማሳደግ እንደሚቻል አንስተዋል። ከዚህም ባሻገር ክልሉ በአሳ ሀብት ልማት እምቅ አቅሙ የሚታወቅ መሆኑን የጠቆሙት ምክትል ቢሮ ኃላፊው በክልሉ ከ107 በላይ የአሳ ዝርያዎች እንደሚገኙም አስረድተዋል። ወጣቶች በአሳ ሀብት ልማት ስራ ላይ በስፋት ቢሰማሩ ለሀገር ከማትረፍ አልፎ ምርቶቻቸውን ወደ ውጭ በመላክ የውጭ ምንዛሬ ሊያስገኙ ይችላሉ ይላሉ ዶክተር ሞክ። ከ107 አሳ ዝርያዎች በላይ የሚገኝበት ክልል ነው። እነዚህ አሳዎች በተለይ ከተፈጥሮ ስነ ምህዳራቸው የመጠነ የምንላቸው በተለይ ከስርዓተ ምግብ ጋር ኳሊቲ ያላቸው ናቸውና ኢቨን አገሪቱ ሊመገቡ የሚችሉ ሀብት ነው ያለው። ለሱም ብቻ ሳይሆን ወጣቶች አሁን በተወሰነ ደረጃ እስከ ዩኒየን መቋቋም ድረስ ሂደት ላይ ነው። ስለዚህ እነዚህ ወጣቶች በኋላ በአሳ ሀብት ወደ ስራ ከገቡ እስከ ኤክስፖርት ድረስ ሊደርሱ ይችላልና ለሀገሪቱም ዶላር ማስገኛ ሊሆን የሚችል ዘርፍ ነው። ስለዚህ የሚያስፈልጉ እነዚህ ወጣት መቀናበሪያዎች አሳ መቀናበሪያዎች ተገንብቶ ወደ ስራ የገቡበት ሁኔታዎች አሉ። የግብርና ጉዳዮች ቋሚ ኮሚቴ ሌላኛው የትኩረት ማዕከል በኙዌርና በማህጃንግ ዞን የሚገኙት የአበቦ የመንገሽና የጎደሬ ወረዳዎች ናቸው። በዚህ ምዕራፍ የተለያዩ የሰብል ልማት፣ የቡና ምርትና የተፈጥሮ ሀብት አያያዝ ሁኔታዎችን ተመልክቷል። ቋሚ ኮሚቴው በአበቦ ወረዳ ከዝኩኒ ዝርያ የሚመደብ ኦኮራ የተባለ የተክል እርሻን እንዲሁም በመንደር 13 በድርቅና በውሃ ሙላት ለሚጎዱ ዜጎች የሚውል የበቆሎ እርሻን ተመልክቷል። በወረዳው በ1300 ሄክታር መሬት ላይ በቆሎ እንደሚለማ የተገለጸ ሲሆን አዕዋፍና የምርት ማከማቻ ስቶር ችግር በዋና ተግዳሮትነት ተነስቷል። በመስክ ምልከታው ወቅት በማሳው በስራ ላይ ያገኘናቸው ገበሬ የዚህ እርሻ ሰብል የሚያስገኘውን ሁለንተናዊ ጠቀሜታና እያጋጠሙ የሚገኙ ተግዳሮቶችን እንዲህ ይገልጹታል። በቆሎ ከተዘራ ወዲህ ጀምሮ አብሮ ይበቅላል። ይሄ ነገር ደግሞ በሰው ኃይልና ማጥፋት የማይቻል ነው። ይሄ ትልቁ ማነቆ ነገር ይሄ ነው ዋና። እንደገና ደግሞ በቆሎ በዚህ ማንደር 13 በዚህ ወረዳ ውስጥ ለቀለባችንም ለማንኛውም የሚሆነው በቆሎና ማሽላ ነው። ይሄ ለኛ የሚጠቅመን ተጓዥ አይደለም፣ የምንጠቀመው ይሄ በቆሎ ነው። ዋና ፍሬ ነው ብለን የምናገኛቸው ለወረዳችን ይሄ ነው። እኔም በዚህ በግብርና ነው የምሳተፈው። በቆሎ እየዘራው እንደዚህ ማሽላ እየዘራው ሩዝ እየዘራው በዚህ ነው የምተዳደረው። ከዚህም በተጨማሪ በጎደሬ ወረዳ በገንጎበዝ ቀበሌ በ16.5 ሄክታር መሬት ላይ የለማ ሰላም የተሰኘ የሩዝ ዝርያ እንዲሁ በጉብኝቱ ታይቷል። በስፍራው ለነበሩት የወረዳው ኤክስቴንሽን ባለሙያ ከምርት አሰባሰብ ጋር በተያያዘ ቴክኖሎጂን ይጠቀሙ እንደሆነና ሌሎች ጥያቄዎች ከቋሚ ኮሚቴው አባላት ቀርበውላቸው ምላሽ ሰጥተውባቸዋል። ይህንን ግብአትም አንዳንድ ነገርም ወረዳው አመቻችቶ ባስገባው ፕሮጀክት አማካኝነት ነው ሩዝን ያወቅነውና ሌላ ቦታ ተሞክሮን ስናይ በተመሳሳይ አየር ንብረት ባለው ቀበሌ ላይ አሁን ለምሳሌ ጉማሬ አለ፣ ትልቁ ሜጤ አለ። እንደዚህ ውሃማ ቦታ ላይ ሩዝ እንደሚሆን ስንሰማ መተን ከባለሙያዎች ጋር ከወረዳ ባለሙያዎች ጋር መተን ለአርሶ አደሮቹ አሳመን። የተወሰኑ አርሶ አደሮች እምቢ ብለው ነበር በሰዓቱ። እውነት ለመናገር ባለሙያዎች ከጠዋት እስከ ማታ እዚህ እየዋሉ 12 ሰዓት የመጡ እዚቹ እየዋሉ አርሶ አደሩን አሳምነው ያኔ 4 ሄክታሩን በጣም መስዋዕትነት ከፍለን ለምን የአንድ ቤት አርሶ አደር መቀየር ነገ ሁሉንም ይቀሰቅሳል በሚል ትምህርት ሰጥተን እንትን ስንል ከ4 ሄክታር 43 ኩንታል ነው የተገኘው። ከተለያዩ አርሶ አደሮች ከሩባም ተመርጣ 43 ኩንታል ሲገኝ
ከዛ በኋላ አርሶ አደሩን እኛ ማስተማር አቆምን። ለምን ራሳቸው ናቸው እንደውም ትራክተር አምጡልን እንዲሁን ይሄንን ባህር ዛፍ አስጠፉልን ከወረዳ ጋር ሆናችሁ እኛ መስራት እንፈልጋለን የሚለው መጀመሪያ እኛ መስዋዕትነት ከፈልን። ከዛ ከራሳቸው መጣ ጥያቄዎች። ሌላኛው በመስክ ምልከታው ያገኘናቸው የሩዝ ማሳ ባለቤቱ በስፍራው ስለሚያገኙት ምርትና በማምረት ሂደታቸው ያጋጠማቸው ተግዳሮት መኖሩን ጠይቀናቸው እንዲህ መልሰዋል። ከባህር ዛፏ እስከዚህ ባለችው ነው ለ7 ኩንታል ያገኘው አምና። ዘንድሮ እንደዚህ እንደዋግም ሞከር አድርጎታል። ማሳውንም አስፍቼዋለሁ እስከታች ነው። ያው ዛታች ክምር ሁላ እኮ የሚታይ ክምር እናንተ ላይ ታይ ይችላል። አሁን ዛሬ ራሱ ወደ 8 ሰው ሲያጭር ነው ያረፈደ። የዋልነው ስናጭር ነው ያልነው እዚህ ነው ወርታይ እና ይሄም እንደዚህ ሆኖ ይሄኛውም ይሄው ዛውን የተወቃለ እሱ ላይ የተወቃ ምንም ብሎ እንዲያው እኔ የገመትኩት ብዙ ነበረ። ግን ይሄ ዋጉ እንትን ካለው ገለባለው ዘንድሮ ምርቱ ላይ ትንሽ ቀንሳል። ምርቱ ላይ ቀንሷል። ምንድነው ምርቱ የቀነሰ? በዚህ ዋጉን ሳናውቀው በራሴ ጥፋት ነው ይሄን ነገር የመጣብኝ። ያ እንጂ ሌላ ምንም እንትን የለው። ውጤት አማ ይሆናል ብዬ እንዲው ከ45 እስከ 60 ይወጣል የሚል ግምት ነበረ። ይሄ ዛማዱ አሁን አታየውም ነበር። ያማዱ ማሳ ይታያል አይደል? አይታይም ነበር ምን በባህር ዛፍ። ግን አሁን እቺ እኛ አምና ያቺ አምናዋ ሩዝ ለውጥ ስለታየ ለዛች ለውጥ ነው ዘንድሮ እንዲያርጎ ሁሉም ያሰፋው እና ምንድነው ሁሉም ሰው ይጠቀማል። እኔ ምርትና ምርታማነቱ እየጨመረለት እንትን እያለ እንኳን ቢሄድ አሁን ለምሳሌ ዝም ብለን ነው ምንም ግባት አልተጠቀምንም ለመሬቱ። ይሄን ግባት ለወደፊት ደግሞ እየቀነሰብን ሲሄድ ግባት ተተጠቀም ያው ለውጥ ይኖረዋል የሚል ግምት አለኝ። ይሁን እንጂ ቋሚ ኮሚቴው በ1 ሄክታር የሚገኘው ምርት በቂ አለመሆኑን በመስክ ምልከታው የታዘበ ሲሆን ምርታማነትን ለማሳደግ ሙያዊ እገዛ፣ የተሻሻለ ዘርና ተጨማሪ ግብዓት እንደሚያስፈልግ አመላክቷል። በሌላ በኩል በጎደሬ ወረዳ በ15000 ሄክታር መሬት ላይ የቡና ተክል እንደሚገኝ በመስክ ምልከታ ወቅት የተገለጸ ሲሆን በወረዳው ስለሚለማው የቡና ተክል ስላለበት ሁለንተናዊ ቁመናና የአዘገጃጀት ሂደት እንዲሁም የቡና ምርት ስም ወይንም የብራንዲንግ ጥያቄ የጎደሬ ወረዳ የቡና ሻይ ቅመማ ቅመም ልማትና ግብይት ቡድን መሪ አቶ ከድር የሱፍ እንደሚከተለው ይገልጹታል። ከ15000 ሄክታር በላይ በቡና ተክል የተሸፈነ ወረዳ ነው። ይሄ 15000 ሄክታር በሁለት አይነት መልኩ ይዘጋጃል። አንዱ በታጠበ ቡና መልክና ሌላኛው ደግሞ በደረቅ ቡና መልክ ይዘጋጃል። በደረቅ ቡና ያዘጋጅ ሂደት በተመለከተ አርሶ አደሩ ብዙ ቅስቀሳ እናደርጋለን፣ እናስተምረዋለን። አንደኛ ቀይ ፍሬ ብቻ እንዲለቅም፣ ቀይ ፍሬ ለቅሞ ደግሞ አልጋ ላይ እንዲያሰጣ፣ በአግባቡ እንዲያከማች፣ የግብይት ሲጀመር ደግሞ ወደ መጀመሪያ ግብይት ማዕከል እንዲያወጣ ለአርሶ አደሩ ቅስቀሳ ይደረጋል። ከዛ በኋላ አርሶ አደሩ ደግሞ ወደ መጀመሪያ ደረጃ ግብይት ማዕከል ካቀረበ በኋላ ከነጋዴው ጋራ ግዢና ሽያጭ ሂደት ይከናወናል ማለት ነው። ከዛ ነጋዴው ደረቅ ቡናውን ይዞ ወደዚህ ቡና ማዘጋጃ ኢንዱስትሪዎች ይመጣል። እዚህ ማዘጋጃ ኢንዱስትሪ ከመጣ በኋላ ቡናው በደረቅ ቡና ወይም በደንብ በአግባቡ ይደርቅና በእንደዚህ አይነት አውድማዎች እንዲበጠር ይደረጋል። ተበጥሮ ቅሽር ሲሆን ቅሽሩ ላይ ባድ ነገሮች ካሉ እየተለቀመ ጥቁር ነገር ሰባራው ነጭ ቡና እየተለቀመ በአግባቡ ይዘጋጅና የእይታ ምርመራ ወይም የጥሬ ቡና እይታ ምርመራ ተካሂዶለት ወደ ሰርቲፊኬሽን ማዕከላት ይላካል ማለት ነው። ሂደቱ ይሄኛ አካባቢ ቡና የተፈጥሮ ወይም የእናትነት ባህሪው ጥሩና የተሻለ ነው። ከዚህ በፊት ቴክኖ ሰርቭ የሚባል ድርጅት መጥቶ አጥንተነዋል። ኦልሞስት 82% ያ ማለት ኳሊቲ ዋንን ለመጠጋት የቀረው ነገር የለም። ነገር ግን የፕሮሞሽን በውጭ ደረጃ የማስተዋወቅ ስራ አልተሰራም። ብራንዲንግ ነው የለው። ስለዚህ ይሄ ብራንዲንግ በፌዴራል ቡናና ሻይም የክልሉ እርሻና ተፈጥሮ ሀብት የሚመለከተው አካልም በጋራ ተቀናጅቶ የክልሉ ቡና በክልሉ ስም የውጭ ፕሮሞሽን ስራ የሚሰራለት ሁኔታ ቢኖር የተሻለ ነው የሚል ሀሳብ አለኝ። የጎደሬ ወረዳ ዋና አስተዳዳሪ እልፌው እስክንዴ በበኩላቸው ጎደሬን ከጋምቤላ ከተማ የሚያገናኘው በፌዴራል መንግስት የተጀመረው የመንገድ ግንባታ መቋረጥ በ15000 ሄክታር መሬት ላይ እየለማ ያለውን የቡና ምርት ወደ ገበያ ለማቅረብ ትልቅ እንቅፋት እንደሆነበት በመግለጽ የአካባቢው ቡና ልዩ ጣዕም ያለው የቡና ምርት ስም ወይንም ብራንዲንግ አለማግኘቱ በገበያ ተወዳዳሪ እንዳይሆን ማድረጉን ይናገራሉ። ከ15000 ሄክታር በላይ ነው አካባቢያችን ላይ እየተለማ ያለው ቡና። ስለዚህ አሁን ያለንበት አካባቢ ደግሞ የቡና ማፈልፈያ ኢንዱስትሪ ውስጥ ነው ያለነው እና
እንደምታዩት የቡና እንቅስቃሴ ሂደት ላይ ነው ያለው ነጋዴው ማለት ነው። ግን ደግሞ ይሄ ምርት ወደ ማዕከላዊ ገበያ በጊዜው እንዳይወጣ ከማሳ ደግሞ በጊዜው እንዳይመጣ የመንገዶች ችግሮች ይኖርብናል የሚል ነገር ነውና ይህን ያው ቀስ በቀስ የተፈታ ነው። ግን ደግሞ ትልቁ ደግሞ ለሚመለከተው አካልም እያቀረብን ነው። እዚህ አካባቢ ቡና እንዳልኩኝ ሰፊ የቡና ልማት አለ። ግን ደግሞ የብራንዲንግ ስያሜ አልተሰጠውም። ስለዚህ በዋናነት እሱም እንደ አንድ ነገር ተይዞ ቢሄድልን ጥሩ ይሆናል የሚል ነገር አለኝና ማዕከላዊ ገበያ ላይ በተሻለ ደረጃ እንዲሸጥልን ይሆናል ማለት ነው። የብራንዲንግ እንትን ስያሜ ቢያገኘኛ ቡና። የክልሉ የእርሻና ተፈጥሮ ሀብት የተፈጥሮ ዘርፍ ምክትል ቢሮ ኃላፊ አቶ ኤሰን ጀመኮን በበኩላቸው የክልሉ ቡና ጥራት ያለው መሆኑን ገልጸው በቀጣይ 45000 ቶን ምርት ለገበያ ለማቅረብ እየተሰራ መሆኑንና ቋሚ ኮሚቴው የብራንዲንግ ጥያቄያቸው ምላሽ ያገኝ ዘንድ እንዲያግዝ ጠይቀዋል። 45000 ቶን በላይ ለገበያ ለማቅረብ ብዙ ስራዎች እየተሰራ ነው ያለው እና እስካሁን አጠቃላይ እንደ ጋምቤላ ያለው ቡና ብራንድ አልሆነም። ስለዚህ ብራንድ እንዲሆን የራሱ ስያሜ እንዲወጣለትና ታዋቂ ሆኖ እንዲወጣ ይህን ያክል ሄክታር የለማ ቡና ያለ ስም መውጣት ማለት በጣም ከባድ ነውና ይህ ብራንድድ እንዲሆን ቋሚ ኮሚቴው እገዛ ቢያደርግልን በጣም መልካም ነው። የግብርና ጉዳዮች ቋሚ ኮሚቴ በጎደሬ ወረዳ ከ15000 ሄክታር በላይ መሬት በቡና መሸፈኑን እንደተመለከተ የገለጸ ሲሆን ቋሚ ኮሚቴው ሞዬ ቡና የተሰኘ በወጣቶች የተቋቋመ የቡና ማቀነባበሪያ ኢንተርፕራይዝን በጎበኘበት ወቅት ኢንተርፕራይዞች በሁሉም ዘርፍ ሊበረታቱ እንደሚገባ ገልጾ የቦታና የብድር ችግር እንዳለባቸው የገለጹትን ወጣቶች ጥያቄ የሚመለከተው አካል መፍትሄ እንዲያበጅላቸው አሳስቧል። ከዚህ ጋር በተያያዘም የቡድን መሪዋ እንዲህ ይላሉ። ጋምቤላ ቡና ጥሩ ፊዚካል ያለው ፍሬውም ዛፉም ከደን ስፋት ጋር ተያይዞ አሁንም በተጨባጭ ያየነው እንዳለ ነው። ጥሩ ቡና ነው። ስንቃምስም የተሻለ ጣዕም ያለው ቡና ነው። ነገር ግን አርሶ አደሮች በውስንነት ያነሷቸው የኛ ቡና በራሳችን ስም የዓለም ገበያ ላይ እንዲገባ እንፈልጋለን፣ ብራንዲንግ ሊሰጠን ይገባል፣ በራሳችን ስም የዓለም ገበያ ላይ መግባት እንፈልጋለን ብለው አንስተዋል። ይሄ የሚመለከተው አካል ይሄን እንደሚያስተካክል ተስፋ አደርጋለሁ። የተከበሩ ወይዘሮ ለጢፋ በአካባቢው የመንገድና የብራንዲንግ ጥያቄዎች ትክክለኛና ወሳኝ ጥያቄዎች መሆናቸውን ገልጸዋል። ወይዘሮ ለጢፋ የማዕድን ቁፋሮም ሆነ የቡና ልማት ደንን በማይጎዳና በማይጣረስ መልኩ መከናወን ስላለበት የሚመለከታቸው አካላት ጥብቅ ጥበቃ ሊያደርጉና ከተቆፈረ በኋላም መልሶ ተከላ እንዲካሄድ ሊያደርጉ ይገባል ብለዋል።